አንዱ ጥሩ ሳወራ የአንዱ አክቲቪስት መስላችኋለሁ። ስለ ሌላው ጥሩ ሳወራ እኔ አይለ የማንም አክቲቪስት አይደለም። ማንንም ወክያለሁ ማወራው። ገባችሁ? ስለዚህ የዛሬ ቶፒክ ይሄ ነው። I need everybody to share this message. Why are you quiet? Who do you think you are? Who do you think you are? ሽመልስ አብዲሳ በአስቸኳይ ውጣና ላደረከው ውደት ኦሮሞ ላይ ላደረከው ንቀት በሌላው ብሔር ብሔረሰቦቻችን ላይ ምክንያቱም እኛ ኢትዮጵያ አንድ ብሔር ጎሎ አማራ ጎሎ ትግራይ ጎሎ ወይ አፋር ጎሎ ኢትዮጵያ የለም ወላይታ ጎሎ ሲዳማ ጎሎ ኢትዮጵያ የለም። ይሄንን መታወቅ አለበት። ማንንም ያገለለ አገር አይኖርም። አብረን እንደውልም እንጠፋታለን። ደግሞ እግዚአብሔርን ነው የምላችሁ። ይሄ ጥጋብ ነው። እኔ ሽመልስ አብዲሳ አይስወረ ጋድ በአካል ባገኘው እኔ እውነቴን ነው የምላችሁ። እንዴት አይነት ጥላቻ ነው ያደረብኝ። ይሄ ንቀትና ትዕቢት በአስቸኳይ መልስ ይሰጣል። we need an answer። መልስ በአስቸኳይ ላደረከው ክህደት የኦሮሞ ባለስልጣኖችን ሰብስቦ ለማረጋጋት ብሎ ነው የተናገረው። አዩ ሲሪየስ? ይሄ ፖለቲካ የወደቀ ፖለቲካ ነው አይባልም። ስለዚህ የኦሮሞ ፖለቲከኞችን እንደ ህፃን አታለለ ማለት ነው። አታለልካቸው የኦሮሞ ፖለቲከኞችን ማለት ነው። ስለዚህ በጎን ከጀዋር ጋር አብሬ ነው ያለሁት እኔ እንዲነኝ ትለዋለህ። በጎን ደግሞ ከብልጽግና ጋር ነው ወይስ እናንተ ምን አይነት ዓላማ ላይና ምን ላይ ተሳተፋችሁ? ማንን ነው የምታጭበረብሩት? የኦሮሚያ ፕሬዝዳንት መሆን የለበትም። ለዛ የሚያበቃ ብቃቱም ስልጣኑም ሜንታሊቲውም የለውም። ምንም ነገር የለውም። ሽመልስ አስቸኳይ ይውጣና ይሄንን ህዝብ የኦሮሞ ህዝብ ለብቻው ለምን ኦዲፒ ነው የሚወክለው? የኦሮሞ ባለስልጣን ነው ለብቻ ይቅርታ ይጠይቅ። ከዛ ደግሞ የተቀረነውን ኢትዮጵያውያን ደግሞ አፖሎጃይዝ ንቅ ያለው ደፍር ያለው ሰው የሌለበት ባለቤቱን ካልናቁ አጥሩን እንዳይነቀንቁ ዋ ብያለሁ። ዝም ያለው ይበልጣል። ባህር ውስጥ ያሉ እንቁራሪቶች ስለጮሁ ዳር ላይ ያሉት አሳ ነባሪ የለም ማለት አይደለም። ሻርክ የለም ማለት አይደለም። ብዙ አሉ። የተናገረ የጮኸ ብቻ አይደለም በቁጥርና በጉልበትም በግፊትም ኃይለኛ። በኋላ እናንተ የምትጭሩት እሳት መጥፎ የሚያስፈራው የእናንተ ነው፣ ሌላው አያስፈራ። ይሄንን ሜሴጅ ነው ማስተላለፍ የምፈልገው። አንተ ቱልቱላነ አንተ እንትና በጥባጭ የሚሉ ደግሞ የዚህ ገረዶች አሉ፣ የብልጽግና ገረዶች። ጋዴሚት ኢትዮጵያን እያሰብኩ ነው ማወራው። እናንተ እንደ ፈረስ የተለጎማችሁ እበቶች ካድሬ ጠላለሁ ነው። ከየብሔሩ ከየፓድሪ ፓርቲ ያለ ካድሬ ጠላለሁ። ካድሬ ማለት ድንጋይ ነው። ካድሬ ማለት ፈረስ ነው። ፈረስ ታውቃላችሁ? የተለጎመ ነው። ዝም ብሎ ወደፊት ለፊት ነው የሚሄደው። ታዲያ በሉጋም ነው ወደ ቀኝ ሲባል ፈለጋ አባይ ኖ የማንም አክቲቪስት አይደለም። እስከ ዛሬ አላወቃችሁኝ የምትከተሉኝ ጊዜያችሁን ነው የምታባክኑት። እኔ ጋር ካድሬዎች I do not like you። ፈረሶች የተለጎማችሁ ፈረሶች ድንጋይ አታዩም ግራና ቀኝ ወደፊት አምላኪዎች። ይሄ ኢትዮጵያን መረበሽ አይደለም። የኔ ፖለቲካ ኢትዮጵያን ማምታታት አይደለም። እንደዚህ አይነት ነገሮችን ፊት ለፊት አውጥቶ መናገር ነው። ኢትዮጵያ ለዘላለም ትኑ። የምትቀጥለው ኢትዮጵያ ሁሉ ብሔረሰብ እኩል የሆነበት የሁሉ ጥያቄ እኩል የሚመለስበት ይሄ አንዱን የእናት ልጅ ሌላውን የእንጀራ እናት ልጅ እያደረጋችሁ የምታዩትን አቁማችሁ ፍትህ ማለት ይሄ ነው። አንድ አይነት እኩል የሆነ ህዝብ፣ እኩል የሆነ ጉልበት፣ እኩል የሆነ ጥያቄ የሁላችንም እኩልነት የተረጋገጠባትን ኢትዮጵያ ነው የምንፈልገው፣ ነው የምደግፈው። አንዱ የእንጀራ እናት፣ አንዱ የጎረቤት ልጅ፣ አንዱ ላይ ጥፊ ይበዛል፣ አንዱን ደግሞ ጉንጩን ትስሙታላችሁ። ማታለል አንፈልግም። ስለዚህ በአስቸኳይ ከብልጽግና የምንፈልገው ማብራሪያ በታየ እንዲህ ላረጉ ፖለቲካችንን ሊያበላሹ ፈልገው ተናድጃለሁ። ወደዛ ዞር በሉ እናንተ። ዝም ስትባሉ አበዛችሁት። እኛ ለየትኛዋ ኢትዮጵያ ነው የምንዋጋው? የየትኛዋን ኢትዮጵያ ለማዳን ነው ትግላችን? ምን ልናደርገው ነው? ህዝቡ አኩርፎ ፊቱን አዙሮ እንጠግናለን ትላላችሁ። በዚህ በኩል ደግሞ በመጋዝ ነው እየቆረጣችሁ ያበላሻችሁ ያላችሁ። we need justice ለሚደረጉ ነገሮች በሙሉ። ስለዚህ ይሄ ወንበዴ ተኮፍሶ በቢሮ ነው ያለው እስከዛሬ። ምንድነው የፈራችሁት? ለምንድነው ሽመልስን የፈራችሁት? ብልጽግናዎች ሚስጥር ስለሚያውቅ ነው። የሁላችሁ ለኦሮሞ መስማት የሚፈልገውን ትነግሩታላችሁ፣ ለአማራው መስማት የሚፈልገውን ትነግሩታላችሁ፣ ለትግራዩ እንደለመዳችሁ
ለሌላው ትንከባከባላችሁ። ወላይታውን ሄዳችሁ በጉልበት በአንድ ቀን ውስጥ ድራሹን ታጠፉታላችሁ። ይሄ ነው ታዲያ ፖለቲካ ለኔ? ይሄ ነው እድገት? ይሄ ነው ለውጥ? መሮኛል። እኔ I cannot stand against you ማለት ነው። እዋጋችኋለሁ ከዚህ በኋላ ምንም አልጣመኝም። ስለዚህ ይሄ ወንበዴ ህዝብ በቃ ይቅርታ ይጠይቅ። የኦዲፒ ባለስልጣን ሆኜ የኦሮሞ ፖለቲከኞችን እንደ ህፃን ሸውጃቸዋለሁ፣ እንደ ህፃን ተጫውቼባቸዋለሁ ብሎ ይቅርታ ይጠይቅ። የተቀረውን የኢትዮጵያ ህዝብ ደግሞ ኖራችሁ እንደሌላችሁ አድርጌ ንቄያቸዋለሁ ብሎ ይቅርታ ይጠይቅ። ስለዚህ ማነው የኢትዮጵያ ህዝብ የሚያስበው? እኛ የምናስበው አንድ ናችሁ ማለት ነው። አፈጮሌ ናችሁ ማለት ነው። እንደዚህ እየሸወዳችሁ ነው የምታኖሩን ማለት ነው። እንዲህ አይናችንን በገመድ አስራችሁ በጨርቅ አስራችሁ ወስዳችሁ ገደል ልትከቱን ነው ማለት ነው። This is not only my question, this is everybody's question. Who do you think you are? ተኮፍሶ ቁጭ ብሎ እዛ በሚዲያና በአንዳንድ ተላላኪዎች የኔ ሐሳብ እንዲህ ነበር ይላል። ገባችሁ? ምን ችግር አለ? በእምነት እውነት ቢኒያም ከዛሬ ወዲህ እንዳታየኝ አደርግሻለሁ ብሎ ጋር ይገ That's like that. Goodbye.